ትሁትነት ነው። ይህንን ማህተም በአንገታችን ላይ ማሰርን ያመጣልን ያዕቆብ ዘእንበረዲ ሰዎች አንገቱ ላይ ማህተም አስሮ ሲያዩት የሰማችሁ ነው። ግን ምዕመናን ደከማችሁ እንደ አንገቱ ላይ ይሄን ክሩን አስሮ ሲያዩት አንተ ምንድነው ውሻ ይመስል አንገት ላይ እንትን ያንጠለጠልከው ይሉታል። እሱ ምን አላቸው ታዲያ? እውነት ነው ውሻ ነኝ አላቸው። ምንድን ነኝ አላቸው? ግን አንገቱ ላይ ማሰሪያ የሚደረግለት ምን ያለው ውሻ ነው? ባለቤት ያለው ውሻ ነው። እኔ ባለቤት ያለኝ ውሻ ነኝ፣ እናንተ ግን ባለቤት የሌላችሁ ናችሁ ሲላቸው ማለት በውስጠ ምስጢሩ እንደዚህ ቅን ያድርጋችሁ ተሳደቡ ለማለት አይደለም። ትህትና የክርስቶስ መልክ ነው። ጻድቃን በዚህ ይታወቃሉ ለማለት ነው። በዛሬው ዕለት የምናስባቸው ታላቁ አባታችን አቡነ ገብረ መንፈስ ቅዱስ በሕይወታቸው ሙሉ መሬት ሆነ የኖሩ አባት ናቸው። እጅግ ቤተ ክርስቲያን ብትዘረዝር እንደ አባ ገብረ መንፈስ ቅዱስ ያለ የለም። ሙሴን ታውቁታላችሁ። እሱ ወደ ግብፅ ሀገር ተልኮ ሲሄድ አይ እዚህማ ልጆችን ትቼ ብሄድ እና ሚስቴን ትቼ ብሄድ ረሃብ ይገልብኛል ብሎ ወደ ግብፅ ሲሄድ ልጆቹን ሚስቱን ይዞ ይሄዳል እና መልአኩ መንገድ ላይ ምን አለው? ሙሴ አለው። ማን አለው? ሙሴ። አቤት አለ እሱ። ልጆችን ለምንድን ነው ይዛቸው የምትሄደው? እዚያ ያሉትን ይዘህ ውጣ ነው እንዴ የተባልከው? እነዚህን ውሰድ ነው አለ። ሙሴ እውነቱን ነገረው። ረሃብ ይሞታሉ የሚመግብ የለም ብዬ ነው አለ። ከዚህ በኋላ እስኪ ከፊት ወዳለው ባህር እጅህን ስደድ አለ። እጁን ሰደደ። እጁን ቢሰድ ድንጋይ አገኘ። ድንጋዩን ይዘህ ውጣ አለው። ድንጋዩን አውጥቶ ድንጋዩን ለሁለት ፈንክተው አለው። እየሰማችሁ ነው ምመና? ቢፈነክተው ድፍን ከሆነው ከተድቦለቦለው ድንጋይ ውስጥ አንድ ትል ትኖር ነበር። ያቺ ትል ሁለት ቅጠል በድንጋዩ ውስጥ በቅሎላት አንደኛውን ስትበላ አንደኛው ይለመልማል፣ አንደኛውን ቅጠል ስትበላ አንደኛው እየለመለመ ቦርጯ ቅምጥል ብሎ አገኛት ይላል ሙሴ። ይችን የመገበ እግዚአብሔር ያንተን ልጆች አይመግብልህምን አለው። በዚህ አስረድቶት ልጆቹን ትቶ ሄደ ይላል። እንደውም በቆሎ ትምህርት ቤት አንድ ተንኮለኛ ተማሪ እየሰማችሁ ነው ምናምን ወደ አንድ መምህር ይመጣና ትምህርት ያስፈቅዳል። እናኛ መምህር ምንድነው የተማርከው? ይሄንን ተምሬያለሁ ይላቸዋል። ጥሩ ምን ልትማር ፈልገህ ነው? ከእርሶ ዘንድ ይሄንን ልማር ፈልጌ። ጥሩ እንኳን ደህና መጣህ፣ ግን ስምህ ማን ነው ይሉታል። ችግሩ እዚህ ጋር ነው። አይ ስሜማ የኔታ ነው ይላቸዋል። የኔታማ የኔ ስም ነው፣ ያንተ ትክክለኛው ስምህ ማን ነው ይሉታል። የኔታ ይላቸዋል። አንተ የኔታ እኔ የኔታ እንዴት ይሆናል ይሉታል። አይ ስሜ ነው የኔታ ነው ስሜ ይላቸዋል። እሺ በል ሂድ ይሉታል። አሁን ተማሪዎቹ የኔታን ሲጠሩ አቤት ይላል። እያደናገረ አስቸገረ ማለት ነው። ከዚያ በኋላ ጠሩትና ስምህን ቀይር፣ አንተ የኔታ እኔ የኔታ እንዴት ይሆናል አሉት። አይ ስሜ የኔታ ነው አሉት። ነው? አዎ። እሺ አንተ የኔታ እኔ የኔታ ስም ይፈታ አሉት። ይፈታ አላቸው። ይፈታ? አዎ ይፈታ። እሺ ይተኛ ይሉትና በተኛበት ይባላል። እኛ መምህር በተኛበት ትልቅ በትር ይዘው ሄደው ሰውየውን ሳይመቱ ካጠገቡ ያለው ምንጣፍ አንድ ጊዜ ቢመቱት ደንግጦ ዘራፍ አባ ገሌ ብሎ ትክክለኛ ስሙን አውጥቶ ተናገረ ይባላል። ያ ሰውዬ ማለት ነው። በመመሳሰል ነበር የሚኖረው። ጻድቃን ነን የሚሉ በዚህ ዓለም ጌታን አየነው ጌታ ላከን የሚሉ በዚህ ዘመን እና ኦርቶዶክሳዊት ቤተክርስቲያን የምትሰብካቸው ጻድቃን ምንድነው መለያቸው? ጻድቃን እነማን ናቸው? ይሄንን በደንብ እንድትይዙት ነው ኦርቶዶክሳውያን። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ሰላም ቀሲስ ሰሎሞን ተካ እዚህ ታላቅ ቤተ መቅደስ ዋና አስተዳዳሪ፣ ክቡር መምህራችን መምህር ጌታቸው እዚህ ታላቅ ቤተ መቅደስ ስብከተ ወንጌል ኃላፊ፣
የተከበራችሁ የዚህ ቤተ መቅደስ አገልጋዮች፣ ሊቃውንተ ቤተ ክርስቲያን፣ አባቶች፣ ካህናት፣ ሰባክያነ ወንጌል፣ የተከበራችሁ የዚህ ቤተ መቅደስ የሰንበት ትምህርት ቤት መዘምራን፣ እንዲሁም በዝማሬ ስታገለግለን የነበር ወንድማችን ዝማሬ በሱ ፈቃድ እግዚአብሔር በቸርነቱ ከሩቅም ከቅርብም የሰበሰባቸው የእግዚአብሔር ልጆች የእናታችን የቅድስት ድንግል ማርያም ወዳጆች የጻድቁ የአባታችን የአቡነ ገብረ መንፈስ ቅዱስ ልጆች በልዑል እግዚአብሔር ስም ሰላም እላችኋለሁ። እንደምን አመሻችሁ? እንደምን አመሻችሁ? እንደምን ከዚህ ሰዓት ደረሳችሁ? ከዚህ ሰዓት ያደረሰን ከዚህ ስፍራ በቸርነቱ የሰበሰበን በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለማትን ካለመኖር ወደ መኖር ያመጣ ገናና ፈጣሪ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ሳበቶ ድንግል ለፈጣሪሃ በንጽሐ ድንግልናሃ በድንግልናዋ ንጽሕና ቅድስና አምላክን ከሰማይ የሳበች ልዑል እግዚአብሔር ያደረባት የልዑል እግዚአብሔር ቤተ መቅደሱ የሔዋን ምትክ ለዓለም ምክንያተ ድኂን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ስሟ የተመሰገነ ይሁን። እንደ እግዚአብሔር አምላካችን መልካም ፈቃድ ዛሬ የምንማማረው የዳዊት መዝሙር መነሻ አድርገን እንማራለን። መዝሙር 37 ላይ ቁጥር 29 ላይ ያለውን ኃይለ ቃል መነሻ አድርገን እንማራለን። የጻድቃን መድኃኒታቸው በሉ ከእግዚአብሔር ዘንድ ነው። የጻድቃን መድኃኒታቸው ከእግዚአብሔር ዘንድ ነው። የጻድቃን መድኃኒታቸው ከየት ነው? ከእግዚአብሔር ዘንድ መዳን ያላቸው እነማን ናቸው? ጻድቃን ናቸው። ስለ ቃሉ የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። በዚህ ኃይለ ቃል የምንማረው ዛሬ የኢትዮጵያ ቤተ ክርስቲያን መታሰቢያቸውን የምታደርግላቸው የታላቁ አባታችንን የአቡነ ገብረ መንፈስ ቅዱስን ጽድቅ ቅድስና በገባን ልክ ባለን ሰዓት እንማራለን። ሁለተኛው አጠቃላይ ጻድቃን የሚባሉት እነማን ናቸው? ምንድነው መመዘኛው? የሚለውንም እናያለን። እግዚአብሔር በቸርነቱ ያስተምረን። ነቢዩ ዳዊት ይህንን ትምህርት ያስተማረው ትሩፋን ስለሚባሉት ነው። ትሩፋን ማለት በየጊዜው ከእስራኤል ወገን ሰዎች ተጠርተውበታል በዚህ ስም። አንዱ ግን አባቶች አልቀው የቀሩ ልጆች ማለት ነው። ትሩፋን ማለት የቀሩ ማለት ነው። ይሄ መዝሙር የተዘመረላቸው ትሩፋን አባቶቻቸው ከሞቱ በኋላ እግዚአብሔር ለአባቶቻቸው ያደረገውን ውለታ ረስተው እግዚአብሔር ሲረሱት እርሱም በቸርነቱ ረስቷቸው ይገዟቸው የነበሩት አሕዛብ መልሰው ገዝተዋቸው ከሀገራቸው አስወጥተዋቸው እጅግ በሚያሰቅቅ መከራ ውስጥ ሆነው መልሰው ወደ እግዚአብሔር ይጸልዩ ለነበሩ ከሀገራቸው ወጥተው ለሞቱ ከሀገራቸው ለተሰደዱ ከአባቶች የተረፉ ልጆች የሚባሉ ለእስራኤላውያን የተዘመረ መዝሙር ነው። ይህ መዝሙር ብዙ ኢትዮጵያውያንን ይወክላል። እኛ ኢትዮጵያውያን ቀድሞ ንጉሥ ነገሥታት ሆነው ካህናት ነበሩን። ቀድሞ ባለጸጎች ሆነው ለጋሶች፣ ቸሮች አባቶች ነበሩን። ቀድሞ በሁሉም የዓለም ጥበብ የተራቀቁ አባቶች ነበሩን። የሰማይን ቅርጽ በድንጋይ ላይ ቀርጸው ሰማይ ይህንን ይመስላል ብለው ማሳየት የቻሉ አባቶች የነበሩን።
እንደውም የቅዱስ ያሬድ ገድል ሲናገር ሊቁ ቅዱስ ያሬድ ይላል ወተመስጠ ያሬድ ውስተ አርያም ወተምህረ ማህሌተ እምነ ሱራፌል ይላል። ቅዱስ ያሬድ ከምድር ተነጥቆ ወደ ሰማይ ወጣ። በሰማይም ቅዱሳን መላእክቱ ሲዘምሩ ሰማና የቅዱሳኑን መላእክት ዜማ ተማረ። ያንንም በዚህ ዓለም አምጥቶ ሰራው፣ ተከለው ይላል። ይሄ የኢትዮጵያውያን አባቶች የሰሩት ስርዓት ነው። የግብፃውያን አባቶች ለልጆቻቸው በሰማይ ያለውን ዜማ ሰምተው በምድር አላሰሟቸውም። የእስራኤል መሪዎችም እንደዚሁ ባህር ከፍለው ወገኖቻቸውን አሻገሩ። በሰማይ ያለውን ዜማ ግን በምድር ያሉ ልጆቻቸው እንዲሰሙት አልሰሩላቸውም። ኢትዮጵያውያን ሊቃውንት በሰማይ ያለውን ዜማ ሰምተው በዚህ ዓለም በቤተ ክርስቲያን ሁል ጊዜ እንድንሰማው ሰርተውልናል። ክብር ለአባቶቻችን ይሁንልን። አሁን እነዚህ አባቶች አልፈው አሁን ደግሞ እኛ ቀርተናል። ብዙዎቹ እንደ እስራኤል ልጆች ለአባቶቻችን የተደረገውን ነገር ረስተነዋል። ቀድሞ ኢትዮጵያ ውስጥ የኢትዮጵያ ቅዱሳን ፀሐይን አቁመው ነበር በምድሪቱ ላይ። ኢያሱ በእስራኤል ምድር ላይ ፀሐይን እንዳቆመ ለወገኖቹ አባቶቻችን ፀሐይን አቁመው ነበር። ይሄ በኢትዮጵያ ዜና መዋዕል ተጽፎ ያለ ነው። ዛሬ ይሄ ያለን አንመስልም። እኛ አባቶቻችን ቀድሞ ሀገራቸውን የሰሯት እጅግ በብዙ ደክመው ነበር። ዛሬ ያለን ግን ብዙዎቻችን ሀገራችንን ለመስራት በብዙ የሰነፍን ነን። ትጋት የለውም ወጣቱ። እውነቱን እንንገራችሁ ወገኖቻችን፣ ዜማውን ለመማር ትጋት የለውም። ያ የቀደመው እንዲቀጥል ትጋት የለውም። ሁሉም ሰው ሲያድግ እየጣለ ነው የሚያድገው። ባህሉን እየጣለ ነው የሚያድገው። የቤተ ክርስቲያንን ስርዓት መያዝ ወደኋላ እንደ መቅረት ይመስለውና ከአባቶች የተለየ ትውልድ በየጊዜው እየተፈራ ነው ማለት ነው። ስለዚህ እኛ ትሩፋን አባቶች አልፈው የቀረን በስርዓት ብዙዎቻችን ከአባቶቻችን የተለየን በስርዓት አምልኮም እንደዚሁ በሃይማኖት ደካሞች የሆንን እንባላለን። ይሄ ተግሳጽ ሆኖን እንድንመለስ ነው። ስለዚህ እነዚያ ትሩፋን ባሉበት ሀገር ሆነው ወደ አባቶቻችን ሀገር መልሰን እንጂ ሁለተኛ አንበድልህም ይሉት ነበር እግዚአብሔርን። ዛሬ ባለንበት ቦታ ሆነን ወደ አባቶቻችን ሃይማኖት መልሰን ማለት ያስፈልጋል። ወደ ቀደመው እግዚአብሔርን ማነጋገር ወደሚቻልበት ኦርቶዶክሳዊ ሕይወት መልሰን ወደ አንድነት አምጣን ማለት ይገባል። በዚህ ዘመን ሊጸለይ የሚገባው ጸሎት ይሄ ነው። አብላን አጠጣን ብቻ አይደለም፣ ወደ ቀድሞው መልሰን ማለት ያስፈልጋል። ወደ እነ ተክለ ሃይማኖት ዘመን መልሰን ማለት ያስፈልጋል። ወደ ቀደመው ዘመን በሕይወት መመለስ ያስፈልጋል። ወደ ደግነቱ የኢትዮጵያ ነገሥታት ዜና መዋዕል እንደሚናገረው ኢትዮጵያ ውስጥ እንጀራ አይሸጥም ነበር ይባላል። እዚህ ፒያሳ ያለው ጣይቱ ሆቴል መጀመሪያ ሲከፈት ህዝቡ በጣም አጉረመረመ ይባላል። እንዴት እግዚአብሔር በፀሐይ አብስሎ በዝናብ አብቅሎ የሰጠን እንጀራ እንዴት እንሽጥ ይባላል? አረ መዓት ልታመጡብን ነው ብሎ ህዝቡ አጉረመረመ ይባላል። እንጀራ ልሸጥ ሲል ከዚያ ነገሥታቱ አግባብተው ነው አይ ከሩቅ ሀገር ለደጅ ጽናት ቤተ መንግስት ሲመጡ ስንቅ አልቆባቸው ስለተቸገሩ ለእነሱ ነው እንጂ እውነታችሁ ነው እንጀራማ አይሸጥም ነውር ነው ብለው ህዝቡን አግባብተው። ቤትም እንደዚያው የኪራይ ቤት ሲጀመር ኢትዮጵያ ውስጥ ህዝቡ ወብሎ ተነሳ ይባላል። እንዴት ቤት ለእግዚአብሔር እንጂ እንዴት ቤት ይከራያል? ሰው ቤት ስላደረ እንዴት ይከፍላል ተብሎ ማለት ነው። ይሄ የቀደመውን ደጉን ዘመን መተሳሰብ ያለበትን ዘመን የሚያሳይ የሚያስረዳ ነው ማለት ነው። ትሩፋን የሚባሉት እነዚያ ናቸው። ስለ እነዚያ ሲያወራ በንስሐ ባሉበት ቦታ ሆነው ስለነሱ ዳዊት ጻድቃን ይላቸዋል። ምን ይላቸዋል አልኳችሁ? ምን ይላቸዋል?
ባቢሎን ውስጥ ሆነው ንጹሐን ሆነው ስለተገኙ ነቢዩ ዳዊት ጻድቃን ይላቸዋል። እነዚያ የማረኳቸው ሰዎች ግን ጻድቃን የሚባሉ ትሩፋንን አንለቅም ይሉ ነበር። ጨምረን እንገዛቸዋለን ይሏቸው ነበር። ታዲያ ነቢዩ ዳዊት ስለነሱ ሲናገር የጻድቃን መድኃኒታቸው ከማን ዘንድ ነው አለ? ከእግዚአብሔር ዘንድ ነው፣ ከማራኪዎቻቸው ዘንድ አይደለም ማለት ነው። በጦር ብዛት ይበልጧቸዋል፣ በሕዝብ ብዛት ይበልጧቸዋል። እነሱ ገዢዎቻቸው ናቸው። ነገር ግን በዚህ ሁሉ ቢበልጧቸው የጻድቃን መድኃኒታቸው ከማን ዘንድ ነው? ከእግዚአብሔር ዘንድ ስለሆነ እግዚአብሔር ጠላቶቻቸውን በሙሉ አጥፍቶ ማራኪዎቻቸውን እንዲማርኩ አድርጎ በብዙ ኃይል እግዚአብሔር ትሩፋንን ካሉበት ሀገር ወደ ሀገራቸው መለሳቸው ይላል። ክብር ለልዑል እግዚአብሔር ይሁንልን። ይሄ እግዚአብሔር ለወገኖቹ የሚያደርገው መድኃኒት ነው፣ ማዳን ነው። የእግዚአብሔር ማዳኑ ቅዱስ መጽሐፍ እንደሚነግረን ከሌሎቹ ማዳን ይለያል። በዚህ ዓለም ብዙ የሚያድኑ ሰዎች አሉ። ብዙ የሚያድኑ ሰዎች አሉ። ብዙ ተአምራት የሚያደርጉ ሰዎች አሉ። በኦሪት ዘጸአት ላይ ተጽፎ እንደምናነበው ሙሴ በትሩን እባብ ሲያደርግ የፈርዖንም ጠንቋዮች በትራቸውን እባብ ያደርጉ ነበር። ሙሴ ውሃውን ደም ሲያደርግ የፈርዖንም ጠንቋዮች ውሃውን ደም ያደርጉ ነበር። መመሳሰል አለ ማለት ነው። እየሰማችሁ ነው? መመሳሰል አለ ማለት ነው። ሙሴ ሌላ ተአምር ሲያደርግ እነሱ ሌላ ተአምር ያደርጋሉ። እስከ አራተኛው ተአምር ድረስ በኦሪት ዘጸአት ላይ እነዚህ የግብፅ ጠንቋዮች ከሙሴ ጋር ሲፎካከሩ ነበር። እንደዚሁ ባለመድኃኒቶችም ያድናሉ። ግን የእግዚአብሔር መድኃኒትነትና የባለመድኃኒቶቹ መድኃኒት የተለየ ነው በሁለት መንገድ። አንደኛ እግዚአብሔር ሰውን አዳነው ስንል በሐዲስ ኪዳን እራሱ መድኃኒት ሆኖ ነው። እራሱ የሚበላ ሆኖ ነው። እራሱ መጠጥ ሆኖ ነው የኢየሱስ ክርስቶስ መድኃኒትነቱ። ይሄ መድኃኒት ደግሞ ከ2 ዓመት ከ2 ቀን ከዚህ ወር በኋላ የማይበርስ የማያልፍበት የማያረጅ ሁልጊዜ ሲያድን የሚኖር መድኃኒት ሆኖ በውስጣችን ተቀምጦ ለዘላለም የሚኖር መድኃኒት ነው የእግዚአብሔር መድኃኒትነቱ። እርሱም በዕለተ ዓርብ በቅዱስ መስቀል ላይ የሰጠን ራሱ መስዋዕትነቱ ነው ማለት ነው። የዚህ ዓለም ባለመድኃኒቶች ግን ከአካላቸው ውጭ የሆነ ሌሎች እጽዋትን ቀምመው ሊሆን ይችላል፣ ሌሎች ማዕድናትን ሰብስበው ሊሆን ይችላል። የሆነን ሰው አዳን ይሉታል። እነርሱ በአካላቸው መድኃኒት ሆነው አይደለም፣ ከአካላቸው ውጭ ያለን ነገር ቀምመው ነው። እነርሱ የሰጡት መድኃኒት ጊዜያዊ ነው፣ ነገ በሌላ ደዌ ይመጣል። የእግዚአብሔር መድኃኒትነቱ ግን አንድ ጊዜ የፈወሳቸውን ለዘላለም ደዌ አያገኛቸውም። ክብር ለስሙ ይሁንልን። ስለዚህ የጻድቃን መድኃኒታቸው ከእግዚአብሔር ዘንድ ነው ስንል እውነተኛ ነው ማለት ነው። የጻድቃን መድኃኒታቸው እንደዚህ ዓለም ባለመድኃኒቶች ያለ አይደለም ማለታችን ነው። ሁለተኛው የዚህ ዓለም ባለመድኃኒቶች ሲያድኑ፣ ጆሮን ሲያድኑ መድኃኒታቸው ዓይንን ይጎዳል። እውነት ሐሰት በዚህ ዓለም ሰው ለጆሮው ሕመም መድኃኒት ሲሰጠው ዓይኑንም የታመመ ከሆነ የጆሮ መድኃኒት ዓይኑንም አብሮ ያድነዋል? አያድነውም። የአንዱ ለአንዱ ይሆናል? አይሆንም። ስለዚህ ተረፈ ደዌ የሚቀር በሽታ አለ ማለት ነው። እግዚአብሔር ወልድ ግን ሰውን ሲያድን እንደዚያ አይደለም። ጆሮን አድኖ ዓይንን በደዌ አይተወውም። እጁ ተፈውሶ እግሩ የሚታመም የለም። በእግዚአብሔር ማዳን ውስጥ እጁ የተፈወሰለት እግሩም ጆሮውም ዓይኑም ተፈውሶለታል። ዓይኑ የዳነለት ልቡም አፉም አጠቃላይ ሕዋሱ ሁሉ ተፈውሶለታል። ለዚያ ነው ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 26 ላይ ቅዱስ ጴጥሮስ እግርህን ልጠብህ ሲለው
እታጽበኒ እግሬ ለዓለም አለ። ለዘላለሙ እግሬን አታጥበኝም አለው። ከዚያ በኋላ ጌታ ምን አለው? እግርህን ካላጠብኩ ከኔ ጋር እድል ፋንታ ጽዋ ተርታ የለህም ሲለው ምን አለ ቅዱስ ጴጥሮስ? እንግዳውስ እንዲህ ከሆነ ያንተ እግሬን ማጠብ ከአንተ ጋር ለዘላለም በሕይወት የሚያኖረኝ ከሆነ እግሬን ብቻ ሳይሆን ከራሴ ጀምረ ሙሉ አካሌን እጠበኝ አለ። እየሰማችሁ ነው? መና ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። በዚህ ጊዜ ጌታ ምን አለው? እግሩን የታጠበ አለ ሌላው አካሉን ሊያጥቡት አይሻም አለ። አያችሁ፣ እግሩን በማጠቡ መላ አካሉን ያነጸዋል ማለት ነው። ደም የሚፈሳት ሴት መታ የጌታችን የኢየሱስ ክርስቶስ የጨርቁን ጫፍ ስትነካ ሁለመናዋን የተፈወሰችው። አልዓዛር ከመቃብር ሲነሳ ሁለመናው ተፈውሶ ነው የተነሳው። 18 ዓመት ሙሉ ጎብጣ የነበረችው ሴት ስትፈወስ ሁለመናዋ ነው የተፈወሰው። ስጋን ፈውሶ እግዚአብሔር ነፍስን አያቆስልም። ነፍስን ፈውሶ እግዚአብሔር ስጋን በደዌ አይተውም። የእግዚአብሔር ማዳኑ የደዌ ቅሪት የለውም። ፍጹም ማዳን ስለሆነ የጻድቃን መድኃኒታቸው ከማን ዘንድ ነው አለ? ከእግዚአብሔር ዘንድ ነው። የሁላችንንም መዳን ከእርሱ ዘንድ ያድርግልን። ይሄ የዳዊት መዝሙር ስለ ጻድቃን የሚያወራ ነው። ታዲያ ጻድቃን እነማን ናቸው? በምንድን ነው ጻድቃንን እናንተ የምትመዝኑ? በእርግጥ እናንተ ያው ወይባ የለበሰ ቢጫ የለበሰ ካያችሁ በቅቷል ነው አሉ የምትሉት። እንዴ እሳቸውም ባሁ የበቁ ናቸው ትላላችሁ። የከተማ ሰው ገዳም ይመጣና እኛ ጋርም ጻድቃኔ ማርያም ይመጣሉ። አንዳንድ የከተማ ሰው እንዴ አባ ገሌማ እኮ በቅተዋል። እናንተ ናችሁ የምትመዝኑት ማለት ነው መብቃታቸው። እንደገና ታው እሳቸው እኮ ቀጥታ ነው ከእግዚአብሔር ጋር የሚነጋገሩት ይላል። በምን አወቃችሁ? የጻድቅነት መመዘኛው ምንድን ነው? ቢጫ መልበስ ነው? ነጭ መልበስ ነው? በቤተ ክርስቲያን ታሪክ በከተማ እብድ እየመሰሉ ቅዱሳን የሉ አሉ። እንደሚለው እንደውስ መጽሐፍ ወእምኔሆሙ ከመ አብድ ወእምኔሆሙ ከመ ስኩር ወእምኔሆሙ ከመ ዘማዊ ይላቸዋል። በከተማ መካከል የሚኖሩ ዘማውያን የሚመስሉ ጻድቃን ግን አሉ። በከተማ የሚኖሩ እብድ የሚመስሉ አእምሮ የሌላቸው የሚመስሉ ግን እነሱ ከከዊነ እሳት የደረሱ ሥላሴን የሚያዩ ቅዱሳን አሉ። ይሄ ቤተክርስቲያን መጽሐፍ የሚነግረን በቅዱሳን ሕይወት ውስጥ ቀዳዳ የሚለብሱ ሰውን የሚሳደቡ የሚመስሉ ግን እነርሱ የበቁ ቅዱሳን ይኖራሉ። የጻድቃንን መመዘኛ እባካችሁ የእኛን ትንሽ ልብ አናድርገው። እኛ ጻድቁን እንደ ኃጥኡን መዛኞች አልነውን። በተለይ የከተሞቹ ሰዎች እናንተ በዚህ ስለምትታሙ ነው። እገሌ በቅቷል አትበሉ። በምን አወቃችሁ መብቃቱ? መብቃት ምንድን ነው? ራሱ ምንድን ነው መብቃት? መብቃት ምንድን ነው? እንዴ የልቤን እኮ ነው የነገረኝ ትላለች ደግሞ አለ እና አንቺ ብታስቢው 2 ሰዓት 3 ሰዓት ካወራሻቸው እኮ ይታወቃል። ደሞዜ ትንሽ ነው 4000 ነው ካልሽ የቤት ኪራይ እንደሚያስቸግርሽ ብር እንደሚያልቅብሽ ያውቁታል እሳቸው። ስለዚህ ገንዘብ እያለቀብሽ አልተቸገርሽም ሊሉሽ ይችላሉ። ይሄ ነቢይነት ብቃት አይደለም። እንደዚህ የሚያናገራቸው የመረጃ ነቢያት የሚባሉ አሉ። ይሄን አታውቁም? መናል የመረጃ ነቢያት ያለውን ነገር መዝነው ከዛሬ 5 ዓመት በኋላ ምን ሊከሰት ይችላል የሚለውን አመዛዝነው ሰርተው የዛሬ 5 ዓመቱን በትክክል ሊተነብዩት ይችላሉ። ብቃት አይደለም። ስለዚህ የጻድቃን መመዘኛቸው ምንድን ነው አላችሁ? እንደምን አመሻችሁ? እንደውም በዚህ በከተማው ከኛ እምነት ውጭ ያሉ ሰዎች ጻድቃንን የሚሉ ብዙ ናቸው አይደል? ጌታን አየነው፣ የጌታ ሳሩ ይሄ የነሱ ጌታ ማለት ነው። ኢየሱስ አግኝቸው ኢየሱስ እንዲህ ብሎኝ እንደዚህ ልኮኝ ይላሉ። ምንድነው መመዘኛው? ጻድቃን አንደኛው መገለጫቸው ክርስቶስን መምሰል አላቸው። ማንን መምሰል አላቸው? ክርስቶስን መምሰል አላቸው ጻድቃን። ክርስቶስን መምሰል ማለት ምንድነው? የመጀመሪያው ክርስቶስ ስንል እኮ
ዝቅ ያለ በከብቶች በረት የተገኘ የፈጠረው ፍጡሩ ሄሮድስ ያሳደደው እስከዚህ ድረስ ትህትናን የገለጠ ማለት ነው። የክርስቶስ መልኩ ትሁትነት ነው። ጻድቃን የክርስቶስ መልክ አላቸው ስንል ትሁትነት መገለጫቸው ነው። እኔ ከሁሉ አንሳለሁ ይላሉ። እኔ እንደ አብርሃም ከአንተ ጋር እነጋገር ዘንድ አይገባኝም፣ አመድ ነኝ፣ ትቢያ ነኝ ይላሉ እንጂ ዛሬ እግዚአብሔር ናቸው። ዛሬ ከኢየሱስ ጋር ስንጫወት ቆይተን አይሉም ጻድቃን። ይሄ የክርስቶስ መልክ አይደለም፣ የእግዚአብሔር መልክ አይደለም ይሄ። ስለዚህ ጻድቃንን የምንለይበት መንገድ አንደኛው የክርስቶስ መልክ አላቸው። ለምሳሌ ቅዱስ ጳውሎስ እንይ። በሚሰብክበት ዘመን አጠቃላይ ቅዱስ ጳውሎስ የክርስቶስ መልክ ነበረው። ይህንም ራሱ ሲነግረን ለተገዘሩት እንደተገዘርኩ ሆንኩላቸው፣ ላልተገዘሩትም እንዳልተገዘረ ሆንኩላቸው፣ ሕግ ለሌላቸው ወደ ሕግ አመጣቸው ዘንድ ሕግ እንደሌለኝ ተቆጠርኩላቸው ይላል። ይሄ ማለት ምን ማለት ነው? ጌታችን ኢየሱስ ክርስቶስ ሲሰብክ ወደ ግብፅ ወርዶ ግብፃውያንን ከነሱ ጋር ውሎ አድሮ በሕፃንነቱ ወደ እምነት እንደሳባቸው፣ ጸሐፍት ፈሪሳውያንንም እንደዚያው እንዲመለሱ በሚረዳቸው መንገድ እንዳስተማራቸው፣ ሴቶቹንም እንደዚያው በሚገባቸው በእርሾ በቡኮ እየመሰለ እንዳስተማራቸው፣ እነዚያ መጸባሃን አስገባሪዎች የሚባሉትንም ከእነርሱ ጋር ቁጭ ብሎ ምሳ እየበላ እንደ እነርሱ ሆኗል ብለው እስኪያሙስ ድረስ ወደ እነርሱ ቀርቦ እንደ ሳባቸው እስከሚስባቸው ድረስ የትህትና ስራን ሰርቷል። እየሰማችሁ ነው ምዕመናን? ስለዚህ ትሁት ያልሆነ ሰው ሙት ቢያስነሳ እንኳን የታመነ አይደለም። የጻድቅ መገለጫ አይደለም ትዕቢተኛነት። ጾሙ አይደለም የጻድቃን መገለጫ። አጋንንት አይጾሙም። አባ ሙሴ ጸልይ ይላል። ይሄንን አጋንንት አይጾሙም። ይጾማሉ? ማነው? አይበሉም። ይበላሉ? አጋንንት አይበሉም። አጋንንት አይበሉም። አጋንንት አይተኙም። አጋንንት ዕውቀት አናሳዎች አይደሉም። በመሸምደድ ከሆነ ብሉይን ሐዲሱን ሊጠቅሱት ይችላሉ። በጌታችን ዘንድም ታላቁ ሰይጣን ሊፈትነው እንደመጣ ጠቅሷል። ዳዊትን ጠቅሷል። ኦሪቱን ጠቅሷል። ያጠቅሳል። ጥቅስ ማወቅ አይደለም የጻድቅነት መገለጫ። ጾም ከምግብ መከልከል ብቻም አይደለም የጻድቅነት መገለጫ። ትሁትነት የመጀመሪያው መሰረቱ ነው ይሄ። ለዚያ ነው አባ ጊዮርጊስ ዘጋስጫ እስመ ሰዋስወ ትሕትናሁ ለሰብእ ትግል አይርጎቶ እምድር እስከ ሰማይ ይላል። የሰው የትህትናው መሰላል ትህትናው ዝቅ ማለቱ መሰላል ሆናለት ከምድር ወደ ሰማይ ታወጣዋለች ይላል። ከምድር ወደ የት አልኳችሁ? ሰማይ ለመድረስ የምታበቀው ሰውየውን ትህትናው ነች። በሰው ዘንድ የተናቀ ሊሆን ይችላል። ትሁት ከሆነ ግን በልቡ ሰውየው በእግዚአብሔር ዘንድ የከበረ መላእክት የሚያጨዋውቱት የሥላሴን አንድነት ሦስትነት የሚያይ የሚረዳ የምስጢር መዝገብ ይሆናል ማለት ነው። ትሕትና ማለት ራስን ከሁሉ በታች አድርጎ መቁጠር ነው። ትሕትና የሌለው ሰው ጻድቅ አይደለም፣ የክርስቶስ ማደሪያም አይደለም። ትዕቢት ጸራ ለጽድቅ ይላል። ጽድቅ የተባለ ክርስቶስ ነው። የክርስቶስ ጠላቱ ትዕቢት ነው። በሰው ልብ ውስጥ እንዳያድር ሰው እግዚአብሔርን የሚከለክለው ትዕቢት ነው። እኔ ከሁሉ እበልጣለሁ፣ እኔ ከሁሉ አምራለሁ፣ እኔ ከብራለሁ ማለት እግዚአብሔር በሰዎች እንዳያድር ያደርገዋል። ስለዚህ የጻድቃን መገለጫቸው አንደኛው ትሁታን ሲሆኑ ክርስቶስን መምሰል አላቸው ማለት ነው። እናንተ አላችሁ? ክርስቶስን መምሰል አላችሁ? ትሁታን ናችሁ? ትሁታን ናችሁ? ትሁታን ናችሁ? ሊሰድቧችሁ መልሳችሁ አትሳደቡ? አትሳደቡ? ጌታ ሲሰድቡ ተሳድቧል? ተሳድቧል?
ሲሰድቡት በለታር ምራቃቸውን ሲተፉበት ለምንድን ነው እንደዚህ የምታደርጉብኝ ብሏል አላለም ማለት አላለም። ልብሱን ሲያራቁቱት ለምንድን ነው የምትወስዱብኝ ብሏል አላለም። ስለዚህ የኛ ክርስቶስ የዕለተ ዓርቡ ክርስቶስ ነው አይደል? በመስቀል ላይ ያየነው ክርስቶስ ነው አይደል? የዚያ መልክ አንዱ ትሁትነት ነው። በዛሬው ዕለት የምናስባቸው ታላቁ አባታችን አቡነ ገብረ መንፈስ ቅዱስ በሕይወታቸው ሙሉ መሬት ሆነው የኖሩ አባት ናቸው። እጅግ ቤተ ክርስቲያን ብትዘረዝር እንደ አባ ገብረ መንፈስ ቅዱስ ያለ የለም ነው የሚለው የራሳቸው የገብረ መንፈስ ቅዱስ ገድል ማለት ነው። ዮሐንስ መጥምቅ ቢሰብክ ይላሉ አባ ገብረ መንፈስ ቅዱስ ሲናገር ገድላቸው። ዮሐንስ መጥምቅ ቢሰብክ በኦሪቱ የጣዝማ ማር እየበላ እንደሆነ በወንጌሉ ተጽፏል። ሙሴም ሕዝቡን ቢመራ ከሰማይ የወረደ መናን እየበላ እንደሆነ ተጽፏል። በትዳርም የነበረ ሰው። አሮንም እንደዚሁ የእግዚአብሔርን ቤት ቢያገለግል ተረፈ መስዋዕቱን፣ ሽንጡን፣ ፍርምባውን እየበላ ነው ያገለገለው። ገብረ መንፈስ ቅዱስ ግን በአንደበታቸው በአፋቸው ከሰማይ የወረደውን እንኳን መና ሳይበሉ መላ ዘመናቸውን በመጾም ብቻ እግዚአብሔርን ያገለገሉ እውነተኛ ጻድቅ አባታችን ገብረ መንፈስ ቅዱስ ናቸው። ክብር ለስማቸው ይሁን። እኛ አባት በሚጸልዩበት ወቅት እጅግ ብዙ ፈተና ነው የገጠማቸው። በተለይ ዝቋላ ላይ ሆነው ሲጸልዩ አጋንንት ከአራቱም ማዕዘን እየመጡ ይፈጯቸው ነበር ይላል። የሱፋጭ ድንጋይ እየያዙ የገብረ መንፈስ ቅዱስን ሥጋ ይፈጩት ነበር ይላል። አጋንንት እንዳይጸልዩ ከመጸለይ ታሞ በሕመም ምክንያት ጸሎታቸውን እንዳቋርጡ ማለት ነው። በዚህ ጊዜ ለገብረ መንፈስ ቅዱስ ማን ሊደርስላቸው ይችላል? አጋንንቱ ብዙ ናቸው፣ እሳቸው አንድ ብቸኛ ናቸው። ነገር ግን የጻድቃን መድኃኒታቸው ከማን ዘንድ ነው? ከማን ዘንድ ነው? እግዚአብሔር አባታችን ገብረ መንፈስ ቅዱስ ላይ መከራ ሲያጸኑ የነበሩ እነዚያን ርኩሳን አጋንንትን ለገብረ መንፈስ ቅዱስ መብረቅ ሰጠውና በመብረቅ ጠላቶቻቸውን እንዲጨርሱ አደረጋቸው ማለት ነው። ክብር ለስሙ ይሁንልን። ጻድቃን የምንላቸው እነዚህ ናቸው ማለት ነው። በመከራቸውም ጊዜ መጠጊያቸው እርሱ ነው ይላል ዳዊት። በመከራቸው ጊዜ እግዚአብሔር መጠጊያ ያደረጉ በሙሉ እነሱ ጻድቃን ይባላሉ። በችግራቸው ጊዜ በገንዘባቸው የሚታመኑ ገንዘቤን ይጭነቀው የሚል ደግሞ ሰው አለ። አንዳንድ ሰው አሁን ጌታ በወንጌል ሲያስተምር ገንዘብን ሙት ብሎ ነው የጠራው። ምን ብሎ ነው የጠራው አልኳቸው? እድግወሙ ለሙታን በሙታኒሆሙ ይቅበሩ ይላል። ሙታንን ተዋቸው፣ ሙታናቸውን ይቅበሩ ይላል። ሙት የሚለው እዚህ ጋር ገንዘብን ነው። ለፍተህበት ትተኸው ስትሄድ ኧረ ትተኸኝ ሄድክ ይላል። አንተ ለፍተህበት የሆነ ሰው ብድግ አድርጎ ሲሄድ እንደተው እንጂ እገሌ እኮ ነው ላቡን ጠብ ያደረግብኝ ይላል። ታዲያ ይህንን ጌታ አድርገን ሙቱን ጌታ አድርጎ ሰው ገንዘቤን ይጭነቀው ይላል። በመከራው ጊዜ ገንዘብ የማያድነው መከራ አለ። በቅዱስ ወንጌል የተመዘገቡት ጌታ ያደረጋቸው ተአምራት ሁሉም ገንዘብ የነበራቸው ሰዎች በገንዘባቸው ግን መዳን ያልቻሉ ሰዎች ናቸው። መቶ አለቃው ሹም ነው፣ ባለጸጋ ነው። ልጁ ሞተችበት። ማዳን ተቻለው? አልተቻለው። ያቺ 12 ዓመት ሙሉ ደም ሲፈሳት የነበረች ሴት ገንዘቧን ሁሉ ለባለ መድኃኒቶች ሰጠች። ነገር ግን አዳከማት። ይሄኛው መድኃኒት ውሰጂ፣ ይሄኛው ውሰጂ እያሉ ሌላ በሽታ ጨመሩባት እንጂ መፈወስ ችለዋል ባለ መድኃኒቶቹ አልቻሉም። ወንድማቸው የሞተባቸው የአልዓዛር እህቶች በሀብታቸው በገንዘባቸው ወንድማቸውን ከመቃብር ማስነሳት ችለዋል? አልቻሉም። ስለዚህ ገንዘብ የማይፈታው ችግር በዚህ ዓለም ይገጥመናል። ብዙዎቹ መካር ሆነው የሚሰቃዩ ሰዎች ብዙ ሀብት አላቸው። የሀብታቸው ብዛት ያንን ምክንያታቸውን አያርቅላቸውም። ስለዚህ እኛ በክርስቶስ መልክ ካለ ስማችን ጻድቃን ይባላል። በግብራችን እንጠራለን። በጻድቅነት ግብር ካለን ደግሞ መድኃኒታችን ከማን ዘንድ ሆናል? ከእግዚአብሔር ዘንድ ሆናል ማለት ነው።
ስለዚህ የጻድቃን መድኃኒታቸው ከእግዚአብሔር ዘንድ ነው፣ በመከራም ጊዜ መጠጊያቸው እርሱ ነው ሲል ስለኛ እያወራ ነው ማለት ነው። ስለማን እያወራ ነው? ስለኛ እያወራ ነው። አንቺ በመከራሽ ቀን ማን ነው መጠጊያሽ? እግዚአብሔር ከሆነ ይሄ በጣም ደግ ነገር ነው። ይሄ በመከራችን ቀን መጠጊያችን እግዚአብሔር ሊሆን ይገባል። አንድ ሁለት ሶስት ምሳሌዎችን ማንሳት እንችላለን። በመከራቸው ወቅት እግዚአብሔር መጠጊያቸው ሊሆን እንደሚገባ ለኦርቶዶክሳውያን አንደኛው በደሉ መቅሰፍታቸው ከእግዚአብሔር ዘንድ ነው። ሰው የማይቀጣቸው እግዚአብሔር ግን የቀጣቸው ብዙ ነገሥታት አሉ። በሰው አቅም የማይቻሉ ለምሳሌ ናቡከደነጾርን ብታዩ ሰው ከሱ በላይ የለም፣ ማንም አይቀጣውም ነበር። እግዚአብሔር ግን ናቡከደነጾርን የምድረ በዳ አውሬ እንዲሆን አደረገው። አያችሁ፣ ኃጥአን ከሆን ቅጣታችን ከእግዚአብሔር ዘንድ ነው። ደጋጎች ከሆን መድኃኒታችን ከእግዚአብሔር ዘንድ ነው። የገብረ መንፈስ ቅዱስ መድኃኒት ቁራ ዓይናቸውን ባወጣው ጊዜ አጋንንት የሚጸልዩበትን ገደል ፈርፍረው ሐረጉን ቆርጠው በጣሏቸው ጊዜ ከታች እየቀለበ መከራ እንዳያገኛቸው ሲያደርግ የነበረው ሲያድናቸው የነበረው እግዚአብሔር ነው። ክብር ለስሙ ይሁንልን። ስለዚህ ውድ ኦርቶዶክሳውያን የቅዱሳኑ መድኃኒት ከእግዚአብሔር ዘንድ ነው። ከነ ገብረ መንፈስ ቅዱስ የሚገኘው ፈውሱ ከእግዚአብሔር የተገኘ ነው። ከጳውሎስ ጨርቅ ላይ ፈውስ ኖሮ አይደለም። በጳውሎስ ጨርቅ ላይ ግን የሚገኘው ፈውስ የእግዚአብሔር ነው ማለት ነው። የጴጥሮስ ጥላው በሐዋርያት ሥራ ላይ ጴጥሮስን ታውቁታላችሁ? ታውቁታላችሁ? እሱ ጠዋት ለስብከት ሲሄድ ይላል የሐዋርያት ሥራ ማብራሪያ ሲናገር ለስብከት ሲሄድ የጠዋት ጥላ ረጅም ነው አይደል? ጴጥሮስ ረጅም ነው ጥላው። በስዕልም ቅዱስ ጴጥሮስ ረዘም ያለ ሰው ሆኖ ነው የምናየው። በትውፊት ሲሄድ ጥላው የጠዋት ጥላ 50፣ 70፣ 30፣ 40 ክንድ ይሆናል። ድውያኑን ያመጡና ባልጋ ጥላው በሚያርፍበት ቦታ ላይ ይረበርቧቸዋል። እየሰማችሁ ነው። ኋላ ቅዱስ ጴጥሮስ ሲሄድ እንደዚህ ጥላው እርፍ እያለባቸው ሲሄድ እነሱ ከኋላ ብድግ እያሉ ይከተሉት ነበር ይላል። ታዲያ ይሄ መድኃኒት ከማን የተገኘ ነው? ከማን የተገኘ ነው? ከእግዚአብሔር የተገኘ ነው። በጥላ መፈወስ ከማን ነው የሚገኘው? ከእግዚአብሔር ነው። የቅዱስ ጳውሎስን ጨርቁን ቆርጠው እሱ ሮም ሆኖ ገላትያ ይወስዱና በሌለበት ሀገር ያን ጨርቅ ቅዱስ ጳውሎስ ለብሶ ስለነበር ብቻ ማለት ነው የጨርቁን ቁራጭ ወያነብሩ ድበድውያን ወይትፈወሱ ይላል። በድውያን ላይ ሲያስቀምጡት ይፈወሱ ነበር። ታዲያ ይሄ ፈውስ ከማን ነው የሚገኘው? ከማን ነው የሚገኘው? እንዲህ ከሆነ የቅዱሳኑን ማዳን መቃወም ይቻላል? ቢቃወሙስ የማንን ማዳን መቃወም ነው? የእግዚአብሔርን ማዳን መቃወም ነው። በኤልሳዕ አጽም ላይ አንድ ጊዜ በእስራኤልና በሶርያውያን መካከል ጦርነት ተከሰተ። አሁንም ጦርነት ነው እዚህ አካባቢ የሰማችሁ ነው። ግን ኋላ አንዱን እስራኤላዊ ሶርያውያን በጦር ወቅተው ገደሉት። ኋላ ቶሎ መቅበር ባይችሉ ወንድማችንንማ የትም ምድረ በዳ ላይ ጥለነው አንሄድም ብለው ወስደው የኤልሳዕ መቃብር ላይ ወስዶ ጥለውት ሊዋጉ ዘወር ሲሉ ያ ሰው የሞተው ወንድማቸው የኤልሳዕ አጽም ቢነካው ብድግ ብሎ አብሯቸው ሲዋጋ ዋለ ይላል። ታዲያ ይሄ መድኃኒት ከማን ነው የሚገኘው? ከእግዚአብሔር ብቻ ነው የሚገኘው። ወደ ትምህርታችን ስንመጣ የጻድቃን መድኃኒታቸው ከማን ዘንድ ነው? ከእግዚአብሔር ዘንድ ነው። እነሱም የሚድኑት ሌላውንም የሚያድኑት ከብቸኛው አምላክ ከልዑል እግዚአብሔር የተገኘ ነው ማለት ነው። በነገረ ማርያም ላይም ሰው ጥያቄ ሲያነሱ የድንግል ማርያም ክብሯ ከማን የተገኘ ነው? ከእግዚአብሔር ዘንድ የተገኘ ነው። በእናቷ ማኅፀን ጥንተ አብሶ እንዳይኖርባት አድርጎ የጠበቃት ማን ነው? እግዚአብሔር ነው። ድንግል ሆና ወተት እንድታስገኝ ያደረጋት ማን ነው? ሱራፌል ኪሩቤል የማይችሉት የማይወስኑት ጌታ በጀርባዋ እንዲታዘል ያደረገው ማን ነው? ታዲያ እግዚአብሔር እንዲህ አድርጎ ካከበራት ማኅፀኗን ዓለም አድርጎ በማኅፀኗ ውስጥ የነፃነትን ደብዳቤ ጽፎ ሁላችንን በእርሷ ሥጋ ከሞት ነፃ ካወጣን የጻድቃኑ መድኃኒት ከእግዚአብሔር ዘንድ ከሆነ ይህንን መድኃኒት መቃወም ይቻላል? ወስብሐት ለእግዚአብሔር። ይቆየ